መልካም መጥፎም ነገር የማድረግ ኃላፊነቱ የራሳችሁ ነው። ብዙ ጊዜ ካያችሁ ጥሩ ነገር ሀፕን ሲያደርግ እኔ ያረኩኝ ነው የምትሉት። የማይሆን ነገር ደግሞ ሲገጥማችሁ እንግዲህ ተደረገብኝ ወይኔ ምናምን ነገር ትላላችሁ። ግሬዳችሁ A+A ምናምን ነገር ሲመጣ እኔ ያመጣው ነው የምትሉት። ኤፍ ስታመጡስ አስተማሪው ሰጠኝ። ኧረ እባክህ ኤፍ ለማምጣት ያንተ ኃላፊነት አልነበረም ነው? ተደረገብኝ ለማለት አትሩጡ እሺ። እንቅፋትም ሲመታችሁ እንቅፋቱን መታኝ ነው እንጂ እንቅፋቱን መታውት ብላችሁ ታውቃላችሁ? ለምር እስኪ እውነት እንነጋገርና ከመቼ ጀምሮ ነው እንቅፋት መጥቶ የሚያውቀው? በራስ ምክንያት አንዴ ሰማይ እያየይር እግረን ይላጠል እንጂ አስቧል። ድንጋዩ ራሱ መጥቶ ምናምን አንተን ሲፈነክት ከመቼ ጀምሮ ነው ድንጋይ የሚነሳው? ራስነ በፈቃድ እንቅፋቱን የመታው ወይ ደግሞ ድንጋዩን የመታው እንጂ for your information እንቅፋት ሰውን መጥቶ አያውቅ። ራሳችሁ ኃላፊነት ተቀብላችሁ እንደመስራት ሌላው ሰው ላይ ሌላው መንግስት ላይ ሀገር ላይ ሁኔታዎች ላይ ሰበብ የምታረጉ ሰዎች አላችሁ። ከየት ያመጣችሁት ነው ካላችሁ ካስተዳደጋችሁ። ትዝ ካለ ልጅ እያለ ከሶፋ ላይ ስትወርቅ ምናምን ነገር ስታለቅስ ቱበል ምናምን ተብሎ አይዞ ቱበል እስኪ ምናምን ነገር ብሎ ምንም የማይንቀሳቀስ ኖርማል መሬት እቃዎችን የተለያዩ ነገሮችን ይመታላችሁ ነበረ። ልጆች እያለን ግን ሳናስበው ሳብኮንሺየስሊ ምናለ ሶፋ ላይ ዘለን ከወደቅን በእኛ ኃላፊነት ሳይሆን መሬቱን የመታን ተብሎ ነው አይደል እንዴ? ቱበል ምናምን ነገር ተብሎ ምንም የማይንቀሳቀስ ነገር ሲመታልን ያደግ ነው ማለት። አውቀንም ይሁን ሳናውቀው በህይወታችን ምንም አይነት ነገር ሲገጥመን በእኛ ኃላፊነት ሳይሆን በተለያዩ ኤክስተርናል የሆኑ ነገሮች እኛን አፌክት እንደሚያደርገን በውጫዊ ነገሮች ነው እኛ የምንፈልገው ነገር ያላገኘን የሚመስለን። ፕሮግራሚንግ ጋይስ ተጭኖባችሁ ነው። የልጅነት ፕሮግራሚንጋችሁ ነው። ስናቹ የምትፈልጉትንም ነገር የማትፈልጉትንም ነገር የምታመጡት በራሳችሁ ምክንያት። ሰው ምላችሁ ፈልጌ ነው ኃላፊነት እየወሰዳችሁ ኢትስ ዮር ሪስፖንሲቢሊቲ። ህይወታችሁ ኃላፊነት እየወሰዳችሁ